የኢንዶኔዥያ ቋንቋ የኢንዶኔዥያ ቋንቋ በመላው ኢንዶኔዥያ ብሔራዊና ኦፊሴላዊ ቋንቋ ነው። በትምህርት ቤቶች የሚማርና በኤሌክትሮኒክስና ዲጂታል ሚዲያዎች ለማሰራጨት የሚያገለግል ኦፊሴላዊ የመገናኛ ቋንቋ ነው። ኢንዶኔዥያ በዓለም ላይ ካሉት በርካታ ቋንቋዎች፣ በተለይም 3 ቋንቋ ተናጋሪ አገሮች አንዷ ናት። አብዛኛዎቹ ኢንዶኔዥያውያን የራሳቸውን የክልል ወይም የጎሳ ቋንቋዎች ይናገራሉ። በብዛት የሚነገሩት ጃቫኔዝ እና ሰንዳኔዝ ናቸው። እነዚህ ሁለት የክልል ቋንቋዎች በኢንዶኔዥያ ቋንቋ ራሱ ላይ ከፍተኛ ተጽዕኖ አሳድረዋል። የኢንዶኔዥያ ቋንቋ በመላ አገሪቱ በርካታ ተናጋሪዎች አሉት። በውጭ አገር ከሚኖሩ ዲያስፖራዎች ጋር ተዳምሮ የኢንዶኔዥያ ቋንቋ በዓለም ዙሪያ በስፋት ከሚነገሩት ቋንቋዎች አንዱ ነው። ከብሔራዊ ጠቀሜታው በተጨማሪ የኢንዶኔዥያ ቋንቋ እንደ ቲሞር ሌስቴ ባሉ ሌሎች አገሮችም እንደ ኦፊሴላዊ ቋንቋ ዕውቅና አግኝቷል። የኢንዶኔዥያ ቋንቋ በዓለም ዙሪያ በሚገኙ ትምህርት ቤቶች፣ ዩኒቨርሲቲዎችና ተቋማት በተለይም በአውስትራሊያ፣ ኔዘርላንድስ፣ ጃፓን፣ ደቡብ ኮሪያ፣ ቲሞር ሌስቴ፣ ቪየትናም፣ ታይዋን፣ ዩናይትድ ስቴትስ፣ ዩናይትድ ኪንግደም እና ሌሎችም በይፋ ይማራልና ጥቅም ላይ ይውላል። የኢንዶኔዥያ ቋንቋ መሰረታዊ ነገሮች። ኢንዶኔዥያ ከአውሮፓ አገሮች ጋር ረጅም ግንኙነት ያላት ሲሆን በተለይም ከቅኝ ግዛት ዘመን ጀምሮ አንዳንድ የኢንዶኔዥያ ቋንቋ ቃላት ወደ በርካታ የአውሮፓ ቋንቋዎች በተለይም ደች እና እንግሊዝኛ ገብተዋል። የኢንዶኔዥያ ቋንቋ ራሱ ከአውሮፓ ቋንቋዎች የተወሰዱ ብዙ የብድር ቃላትን ይዟል። በተለይም ደች፣ ፖርቱጋልኛ፣ ስፓኒሽ እና እንግሊዝኛ። የኢንዶኔዥያ ቋንቋ ከሳንስክሪት፣ ከቻይንኛ እና ከአረብኛ የተወሰዱ የብድር ቃላትንም ይዟል። እነዚህ የብድር ቃላት እንደ ንግድና የሃይማኖት እንቅስቃሴዎች ባሉ ነገሮች ተጽዕኖ ስር የኢንዶኔዥያ ቋንቋ አካል ሆነዋል። ይህ ተጽዕኖ ከጥንት ጀምሮ በኢንዶኔዥያ ደሴቶች ውስጥ ቀጥሏል። የኢንዶኔዥያ ቋንቋ መሰረት ሪያው ማላይ ነው። ይህ ቋንቋ ከጊዜ በኋላ በቅኝ ግዛት አስተዳደር ውስጥ እንደ የሥራ ቋንቋ ጥቅም ላይ በመዋሉና ከ20ኛው ክፍለ ዘመን መጀመሪያ ጀምሮ በተለያዩ የደረጃ አሰጣጥ ሂደቶች ምክንያት ለውጦች ተደርገዋል። ኢንዶኔዥያ ቋንቋ ስያሜ የተጀመረው በ28 ጥቅምት 1928 የወጣቶች ቃል ኪዳን አዋጅ ከወጣ በኋላ ነው። ይህ የሆነው ማላይ የሚለው ስም ጥቅም ላይ ከዋለ የቋንቋ ኢምፔሪያሊዝም የሚለውን ስሜት ለማስወገድ ነው። ይህ ሂደት የዛሬውን የኢንዶኔዥያ ቋንቋ በሪያው እና በማሌ ባህረ ገብ መሬት ከሚነገሩት የማሌ ቋንቋዎች የተለየ አድርጎታል። እስከ ዛሬ ድረስ የኢንዶኔዥያ ቋንቋ ሕያው ቋንቋ ሆኖ ቀጥሏል። በመፍጠርም ሆነ የክልልና የውጭ ቋንቋዎችን በመምጠጥ አዳዲስ ቃላትን ያለማቋረጥ ያመነጫል። ይሁን እንጂ ከ90% በላይ የሚሆኑት ኢንዶኔዥያውያን ቢረዱትና ቢናገሩም የኢንዶኔዥያ ቋንቋ ለአብዛኛዎቹ ተናጋሪዎቹ የእናት ቋንቋ አይደለም። አብዛኛዎቹ ኢንዶኔዥያውያን በኢንዶኔዥያ ውስጥ ካሉት 748 ቋንቋዎች አንዱን እንደ እናት ቋንቋ ይናገራሉ። ኢንዶኔዥያ
የሚለው ቃል በአብዛኛው በመደበኛ ሁኔታዎች ውስጥ ከሚጠቀሙበት መደበኛ ቅስ ጋር የተያያዘ ነው። ይህ መደበኛ የቋንቋ ልዩነት ለዕለታዊ ግንኙነት ከሚውሉት የአማርኛ ቋንቋ ማሌ ቅርጾች ጋር በዲግሎስ አኳያ የተያያዘ ነው። ይህ ማለት የኢንዶኔዥያ ቋንቋ ተናጋሪዎች ብዙውን ጊዜ የቋንቋውን አይነት ይጠቀማሉ ወይም ከሌሎች የማሌ ቀበሌኛዎች ወይም ከአፍ መፍቻ ቋንቋቸው ጋር ያዋህዳሉ ማለት ነው። በአሁኑ ጊዜ የኢንዶኔዥያ ቋንቋ በዩኒቨርሲቲዎች፣ በመገናኛ ብዙሃን፣ በስነ ጽሑፍ፣ በሶፍትዌር፣ በኦፊሴላዊ ደብዳቤዎች እና በሌሎችም የሕዝብ መድረኮች በስፋት ጥቅም ላይ ውሏል። ስለዚህ የኢንዶኔዥያ ቋንቋ በሁሉም የኢንዶኔዥያ ቋንቋ ዜጎች ጥቅም ላይ ይውላል ማለት ይቻላል። የኢንዶኔዥያ ቋንቋ ፎኖሎጂ እና ሰዋሰው በአንጻራዊነት ቀላል እንደሆኑ ይቆጠራሉ። አንዳንድ ተመራማሪዎች እንደሚሉት ለመሰረታዊ ግንኙነት አስፈላጊ የሆኑ መሰረታዊ ነገሮች በጥቂት ሳምንታት ውስጥ ሊማሩ ይችላሉ። የቅርብ ጊዜ መረጃዎችን ማግኘት እንዲችሉ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የሚለውን በመጫንና የማሳወቂያ አድዎን በመጫን ይህንን ቻናል እንዲደግፉ አሳስባለሁ። ይህንን ቪዲዮ ስለተመለከቱ እናመሰግናለን። በሚቀጥለው ቪዲዮ እንገናኝ።